ያንግ ኤንዳ መሆን ሁላችንም ያለፍንበት ነገር ሊሆን ይችላል። ግን አት ዋት ፕራይስ? አዲክሽን ላይ የሚሰሩ ሐኪሞች ምን ይላሉ? ስፔሻሊ እንደዚህ ሄሮይን ምናምን አዲክሽን ያለባቸው ሰዎች ሁሌ በዛ ሱስ ውስጥ የሚቆዩት የመጀመሪያ ቀን የተሰማቸውን ያችን ድራግ ሲወስዱ የተሰማቸውን ስሜት ሪፕሊኬት ለማድረግ ነው ለማምጣት ነው ይባላል። እና ግን አያገኙትም ያንን ስሜት የመጀመሪያ ቀን የነበረችውን ስሜት አያገኟትም እና እሷን ፍለጋ ነው እድሜ ልካቸውን ሱሰኛ ሆነው የሚቀሩት ይባላል። እና ድራግ ዩዝ ዲሚኒሽንግ ሪተርን ካላቸው ነገሮች አንዱ ነው። የመጀመሪያ ጊዜ ደስ ሊላችሁ ይችላል፣ ግን በዛው ነው የምትቀሩት፣ ቀለጥ ብላችሁ ነው የምትቀሩት። እና ጥንቃቄ አድርጉ። ስፔሻሊ እንደዚህ አይነት ከባድ ሱስ ውስጥ የሚከቱ ድራጎች ላይ ፕሊስ 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 ማለት በጣም ጥንቃቄ ያስፈልጋል። የሚቀጥለውን ህይወታችሁን ማሰብ አለባችሁ። ወላጆች ደግሞ በደንብ ልጆቻችሁን በእናታችሁ ተቆጣጠሩ፣ እዩዋቸው፣ ጓደኛ አርጓቸው ማለት ላይክ አውቶሪቲ ፊገርም እንደሆናችሁ ሆናችሁ ማለት ነው እንጂ እሺ ማለት አይደለም። ጓደኛ መሆን ማለት ፕላስቲር አካባቢ ስለ ኤችአይቪ ስርጭት ስፔሻሊ አዲስ አበባ ውስጥ ሰምቼ ነበር እና አንዱ እንደ ሪስክ ፋክተር የተጠቀሰው እንደዚህ በኒድል ወይም በመርፌ የሚወሰዱ ድራጎችን በጋራ መጠቀም ነው። እና ወደ ሌላ ነገር ውስጥ ላይ እየገባችሁ ነው። ፕሊስ ያንግ አዳልቶች ተጠንቀቁ።